ምድር በአጠቃላይ የኔ መስጂድ ተደርጋለች። እዚህ ሀገር ቀድሞ የገባው ማን ነው? ክርስትናው ወይስ እስልምና? አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ። ሰላም የተወደዳችሁና የተከበራችሁ የመድሎት አንድ ሰዎች በእያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። በዚህ ቪዲዮ በኢትዮጵያ ጥቂት የማይባሉ ዋሃቢ አክራሪ ሙስሊሞች ለምን ተፈጠሩ የሚለውን የሚመልስ ቪዲዮ ነው። ይሄ ቪዲዮ ኡስታዞቻቸው የሚያስተምሩትን እኔ ብቻ ሌላው ይጥፋ የሚል ሐሳብ አክራሪነትን እንዴት ዴቨሎፕ እንዳደረጉት ኢትዮጵያ ሀገራችንና በሃይማኖታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን የሐሰት ትርክት አውቀን ምን መስራት እንዳለብን እንድናቀድ ብቻ አይደለም ወደ ተግባር እንድንገባ ንቃተ ህሊና እንዲኖረን ነው ይሄን ቪዲዮ የሰራሁላችሁ። አንድ ባንድ እዩት። በኋላ የሚያሳያችሁ ሌሎች መረጃዎች ይኖራሉ። ኡስታዞቻቸውን ግን አዳምጡ። ለነብዩ አለይሂ ሰላቱ ወሰለም ጁዒለት ሊየል አርዱ መስጂደን ወጠሁራ፣ ምድር በአጠቃላይ የኔ መስጂድ ተደርጋለች። አካባቢ መስጂድ የለም። ኤርፖርት ውስጥ ስገድ፣ ለቅሶ ቤት ውስጥ ስገድ፣ ሰርግ ቤት ውስጥ ስገድ፣ የስብሰባ አዳራሽ ውስጥ ስገድ፣ ስቴዲየም ላይ ሶላት ደረሰብህ እሱም ስገድ፣ እየተጫወትክ ነው እዛም ቦታ ስገድ፣ አውሮፕላን ላይ ሆነ ስገድ። ምድርን ሙሉ አላህ ለዚህ ኡማ መስጂድ አደረገ። አሁን በካሬ መስጂድ ስንጠይቅ እኮ ከድርሻችን ነው። የኛ ናት ምድር መስጂድ ነች። ወጠሁረን ንጹህ ተደርጋልናለች። ቀደምቶቹ ነጃሳ ሲነካቸው ቆዳቸውን መፋቅ ግዴታ ነበር። እኛ በውሃና ጸዳን ገራግር የሆነ ዲን ተሰጠን። ቀደምቶቹ ወንጀል ሲሰሩ ለመቶበት ራሳቸውን መግደል ግዴታ የተደረገበት ትውልድ አልፏል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም ተብለዋል የነቢዩላህ ሙሳ ትውልዶች። 70,000 ህዝብ አንዱ አንዱን እየገደለ ወደ አላህ ለመቶበት አለቁ። 70,000 ለመቶበት ራስን ማጥፋት ግዴታ የሆነበት ትውልድ አልፏል። የነቢዩ ኡመት ላይ በሚስጥር ገብተ ጌታን ታወራዋለህ። ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነና ሚነል ኻሲሪን። ይሄን በሚስጥር አውራው መሐረታህን አላህ ለግሷል። ከዚህ ኡስታዝ የምንረዳው ዓለም በሙሉ ይሄ ምድሩ በሙሉ ማለት ነው መስጂድ ነው። መስጊድ ከሆነ ደግሞ ባለቤትነቱ ለማን ነው? ለእስልምና እምነት ተከታዮች ነው። ስለዚህ ሌላው መኖር አይችልም ማለት ነው። በሌላ እምነት ውስጥ ያለ ከእስልምና ውጭ የሆነ ሰው በዚህ ዓለም ምን ማለት አይችልም ማለት ነው፣ መኖር አይችልም የሚል አስተምሮ ስንኩል የሆነ አስተሳሰብ አለ ማለት ነው በእስልምና ውስጥ። እና እንደምታውቁት የእስልምና ታሪክ የመገዳደል የማሳደድ እንደዚያ ነው። ኤኒዌይ እንደዚህ አይነት ሐሳብ ያለ ሌላውንም ሐሳብ ላስቀጥልላችሁ። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አሳዲቁል አሚን ከነብዩ ዐለይሂ ሰላቱ ወሰላም ደማቅ አሻራ ውስጥ የይቻላልን ስሜት አስርጸው የሄዱበት ቀመራቸው። ኢኮኖሚክ ችግር አለ ዓለም ላይ፣ ፖለቲካው ላይ ትርምስ አለ፣ ትምህርቱ ዓለም ላይ ኋላ ቀርነት አለ። ይሄን የምንፈታበት ከሳቸው ይቻላል ስሜት ስንቀዳ ብቻ። ረሱሉን ሰለላሁ ዐለይሂ ወሰለም ጭልም ወዳለ ትውልድ ነው የተላኩት። ካሁን በፊት ነብይ ወዳልተላከለት ዘላን ወደሆነ ትውልድ ገብተው ነው ያን ኢምፓየር የገነቡት። ከምንም ሁሉንም ነው የፈጠሩት ረሱል ሰለላሁ ዐለይሂ ወሰለም። በሊደርሺፕ ቋንቋ ፍሮም ዚሮ ቱ ሂሮ እንላለን። ከዜሮ ወደ ሂሮ ወደ ጀግንነት። እሳቸው እንደዛ አልነበርም። ከኔጌቲቭ ቱ ኢንፊኒቲቭ ነው የወሰዱት። ከምንም ነገር ከባዶ ወደ ማዶ፣ ከዝቅተኛው ወለል ወደ ከፍታው ደለል ነው ያሸጋገሩት። ይሄን ያለምንም ጥሬቃ ያን ዘላን ትውልድ እሴት የሌለውን ትውልድ አንስተ የዓለም መሪ ማድረግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠይቃል። ይሄን የቀየሩበትን ቀመር ነው አዳንቆ እነ ማይክል ኸርት the 100 influential persons in history በሚለው መጽሐፍ ላይ የዓለምን ታሪክ የለወጡ 100 ሰዎችን ሲዘክሩ ቁጥር 1 ያመጡት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። በዚህኛው ቪዲዮ ላይ የምንረዳው እንግዲህ ዓለምን ጨፍልቆ አንድ አድርጎ እስላሚክ ስቴት መስራት መፍጠር የመሐመድ ሐሳብ ይሄ ስለነበረ ማለት እና ተጽዕኖ ፈጣሪነታቸው መሪ ናቸው ነው። ፖለቲካውንም ምኑንም ይመሩት የነበሩ እሳቸው ናቸው። የመጡበትን መንገድ እሱን ተከትለን አሁንም መስራት አለብን። ተጽዕኖ ፈጣሪ መሆን አለብን። ሁሉንም ጨፍልቀን አንድ አድርገን መሐመድን ነቢይ አላህን ደግሞ አምላክ ፈጣሪ አድርገን ማስገዛት አለብን። ይሄንን ዓለምን ማስገበር መግዛት አለብን። የሁሉ በላይ እስላም መሆን አለበት የሚል አቋም ያላቸው ኡስታዞች ናቸው። በነገራችን ላይ እነዚህ ኤኒዌይ
እስልምና አስተምሮም ይሄው ነው። እዚህ ሀገር ቀድሞ የገባው ማን ነው? ክርስትና ወይስ እስልምና? ከሰሜኑ አካባቢ ክርስትና ቀድሟል። አዲስ አበባን ይዞ ወደ ታች ደግሞ እስልምና ቀድሟል። ምኒልክ ግዛታቸውን አስፋፍተው ሐረርን፣ ጅማን ከማቀፋቸው በፊት ጅማ እኮ እስላማዊ ሀገር ነች። ሀዲያ እኮ እስላማዊ ሀገር ነች። ሐረር እኮ እስላማዊ ሀገር ነች። የእስልምና የመገበያያ ሳንቲም ያላት ሀገር ነች። የራሷ ጦር ያላት ክፍለ ጦር ያላት ሀገር እኮ ነች። እሷን ስታቅፋት እስልምና ቀድሞ ነበር እዛ ውስጥ። ስለዚህ አዲሷ ኢትዮጵያ ውስጥ የሆነ ቦታ ላይ ቀድሞ ይገባል፣ የሆነ ቦታ ደግሞ ቀድሞ ሌላ ሃይማኖት ገብቷል። የሁለቱ ውህደት ነች። የሚያዋጣን አንድ ነገር ብቻ ነው፣ መደመር፣ መሰላሰል፣ መሰባጠር፣ አብሮ መጓዝ፣ መጣመር ብቻ ነው። መሰላል እንደምታውቁት ወደ ከፍታ ስንወጣ ሁለት ቋሚዎች አሉት፣ በርካታ ግድሞች አሉት። መሰላል ከዚህ ነው የሚሰራው። አንዱ ብሔር ከሌላኛው ብሔር ጋር፣ አንዱ ሃይማኖት ከሌላው ጋር ተሰናስኖ ነው ወደ ኢትዮጵያ ብልጽግና ከፍታ መውጣት የምንችለው። አንዱን ጥለህ አንዱን አንጠልጥለህ የኢትዮጵያን ህዳሴ ማረጋገጥ አንችል። ሁሌም መጠላለፍ መጠፋፋት ብቻ ነው። ጅማን ሀገር አድርጎ ደቡብ ኢትዮጵያን ራሱን የቻለ ሉዓላዊ ሀገር አድርጎ በታሪክ አስቀምጦልናል። እንግዲህ ይሄኛው ኡስታዝ ደግሞ አዲስ አበባ በታች ያለው ደቡብ ኢትዮጵያ የኢትዮጵያ አካል የሆነው በነ አጼ ምኒልክ ጊዜ ነው፣ ወይም ደግሞ አጼ ምኒልክ ግዛታቸውን በሚያስፋፉበት ሂደት የተካተተ ነው እንጂ ቀድሞ እስላም የሚኖርበት የነበረ አካባቢ ነው። እስላሚክ ስቴት ነበረ ነው የሚለው ማለት ነው። እና እንግዲህ በጣም ደፋር ናቸው። በነገራችን ነው በጣም ደፋር ናቸው። እና አቡነ ተክለ ሃይማኖት በደቡብ ኢትዮጵያ ገዳም እንዳልሰሩ፣ አብያተ ክርስቲያናትን እንዳላሳነጹ፣ ሌሎችም አባቶቻችን በእውነት በታሪክ የምናውቃቸው ማናውቃቸው በደቡብ ኢትዮጵያ ታች ጠረፍ ኬንያ ድንበር ድረስ ሄደው ቤተክርስቲያን እንዳላሳነጹ እንግዲህ ታሪክ ቀይሮ ደቡብ ኢትዮጵያ ሐረሬ፣ ጅማ ምናምን የሚባለው በሙሉ የእስላም ሀገር ነበር፣ የእስላም መንግስት ነበረ እያለ ነው የሚያወራ። በታሪክ አንድ ቦታ ላይ የሙስሊም መንግስት በኢትዮጵያ አልነበረም በፍጹም። ሀገሪቱ የክርስቲያን ሀገር ነበረች። በቃ ይመራል ሲነገር፣ ግን እውነቱ ይሄ ነው። እና እንዲህ አይነት ታሪክ የማዛባት ትውልዱ ላይ ሌላ ነገር መስራት፣ ሌላ መቀስቀስ ነው መቀስቀስ። አሁን እኩል ደረት ለደረት ወይም ደግሞ መለካካት የሚባል ነገር የለም። እስልምናም ከክርስትና እኩል የነበረ ነው። ቀድሞ የገባ ምናምን የሚባል ነገር የለም። ቀድሞ በደቡብ ኢትዮጵያ እስልምና ነበረ፣ በሰሜኑ ደግሞ ክርስትና ነበረ ምናምን የሚለው ማለት በጣም አደገኛ ንግግር ነው። እንቀጥላለን። በመሰረቱ እነዚህ የኢትዮጵያ ክርስቲያን ሊቃን ስለ ንጉሥ ነጃሺ ሲያነሱ ዋና ትርክታቸው ስደተኞቹን ማስተናገዱን ይቀበላሉ። ነገር ግን መስለሙን ፈጽሞ አይቀበሉም። ዋና ግባቸው ይህን የሚያደርጉበት ለምንድን ነው? የሀገረ መንግስት ባለቤትና አካልነት ጥያቄ አብሮ ስለሚነሳ ነው። ሁለተኛ ደግሞ ሰለመ ከተባለ ሁለተኛው ደግሞ ማን የሀገሪቱ ባለቤት ነው፣ ማን ደግሞ እንግዳ ነው የሚለውን ስለሚበይን ነው። ማን ፕራይመሪ ወይም ደግሞ ተቀዳሚ ዜጋ ነው፣ ማን ሳብጀክት ነው፣ ማን ባለቤት ነው፣ ማን እንግዳ ነው የሚለውን ስለሚወስንላቸው ነው። እነዚህ ፖይንቶች ባይፈሩ ኖሮ በቃ ሙስሊሞችን የተቀበለ አንድ የሰለመ ንጉስ ነበረ ማለት ኢዚ እኮ። ከዛ በኋላ ለፖለቲካል ትርጉም ምን ይመስላል? ለዘመናት ከሰለሞንና ከሳባ ሲዋለዱ የመጡ የሱ የዘር ሰንሰለቶች የሆኑ ነገስታቶች እስከ አጼ ኃይለ ሥላሴ ድረስ ቀጥለዋል ብሎ አንድ አህዳዊ የነገስታት ሰንሰለትን የሚያምንና ከሳባና ከሰለሞን የሚወለድ ክርስቲያን የሆነ ነገስታቶች አሉ ብሎ የሚያምንና በዛ ላይ የቆመ ሀገረ መንግስት ፍልስፍና ስለሚናድ ነው። ስለዚህ የመጀመሪያው የእንግዳና አሳዳሪ ወይም ደግሞ ፖለቲክስ ኦፍ ሆስት ኤንድ ገስት የምንለው ፖለቲካ ስለሚፈጠር ነው። ይህን ሲያነሱ
ውለታ ማስቆጠር ብቻ አይደለም አላማቸው፣ ተቀበለናችኋል የሚለው ተቀዳሚ የሀገሪቱ የሀገረ መንግስቱ ባለቤት ይሆንና ሀገረ መንግስቱን ያቆምን ዜጎች እኛ ነን፣ እናንተን ደግሞ እንግዶች አድርገን ተቀበለናችኋል በሚል እሳቤ ውስጥ እንድትገባ ነው። ይህን ስታጸድቅ ሙስሊሙ ዘውታሪ ገስት ይሆናል፣ ቋሚ እንግዳ ይሆናል። እነሱ ደግሞ ቋሚ አስተናጋዶች፣ ቋሚ ውለታ ዋዮች፣ ዘውታሪ በጎ አድራጊዎች ይሆናሉ። እንግዳ ሰው ቤት ሄዶ እንዳደረጉት ነው የሚሆነው የሚል ኮንክሉዥን ታመጣለህ። ስለዚህ አክሱምን ቅድስት ከተማ አድርገን ብንሰይም ሀገራችን ናት፣ የመሰረትናት እኛ ነን፣ እናንተ እንግዶች ናችሁ፣ ስንፈልግ ሶላት እንድሰግዱ እንፈቅድላችኋለን፣ ካልፈልግ እንከለከላችኋለን፣ እንግዶች ናችሁ። ይቺ ሀሳብ ናት። ስለዚህ ዋናው የምትጠቅማቸው ምንድን ነው? አዘሪንግ አለ፣ እኛና እነሱ፣ ሆስት እና ገስት፣ ባለቤትና እንግዳ፣ ሀገረ መንግስት መስራችና ሀገረ መንግስቱ የተቀበላቸው፣ ውለታ አድራጊና ውለታ ተቀባይ የሚል ሀሳብ ስለሚመጣ ነው። ስለዚህ ይሄኛው ሙስሊሙ እነሱ ከሆኑ ነን ሙስሊሙ ምን ይሆናል? ክርስቲያኑ አሳዳሪ ባለቤት ይሆናል፣ ሙስሊሙ ደግሞ ተጠጊ ይሆናል፣ እንግዳ ይሆናል ማለት ነው። ስለዚህ ሁለተኛው ከዚህ ጋር ተያይዘው ከዚህ ስነ ልቦናዊ ነው። ይህን የስነ ልቦና አሰርት ካደረው ካረጋገጡ በኋላ የሚፈልጉት የኢትዮጵያ ሀገረ መንግስት መስራችና አካል አይደላችሁም የሚለውን ሀሳብ ማስረጽ ስለሚፈልግ እንግዲህ እንደሰማችሁት የኢትዮጵያ ታሪክ ብዙ ለነሱ አይዋጥላቸውም። ትክክለኛ እውነተኛው የተከናወነው ነገር ለነሱ ብዙ እንትናቸው አይደለም፣ አይዋጥላቸው፣ ደስ አይላቸው። እንግዲህ አሁን ነው የመጡ ባይዘይ በቀሪሉ እውነቱ እንደዚያ ነው። እንግዲህ አሁን ነው የመጡት 100 ምናምን ሆነው መጡ። በንጉስ አርማ ጊዜ መጡ፣ ተቀበላቸው ንጉስ አርማ። እንግዲህ ተቀባይ ስለሆን ማለት ነው። እኛ ኢትዮጵያውያን የኦሪትን ህግ የምናከብር ስለሆነ የኦሪታውያን ስለሆነ አምልኮተ እግዚአብሔር የምንፈጽም ስለነበር እንግዲህ ንጉስ አርማ እናደረገ። አምልኮተ እግዚአብሔር በኦሪት እንፈጽም እንደነበረ ደግሞ በርካታ የታሪክ ሰነዶች ቦታዎች ምናምን አሉ። መርጦ ለማርያም፣ አክሱም ጽዮን፣ ብዙ 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 የታሪክ ማስረጃዎች አሉ። ለእስልምና መስፋፋት ይሄ ነገር መሰናክል ነው። ከዛ አንጻር ይሄንን ታሪክ እንደ ታሪክ እንዲነገር አይፈልጉም። እስልምና ደግሞ በባህሪው ሌላውን ሰልቅጦ እሱ የበላይ መሆን ነው የሚፈልገው። ከዛ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምቹ አይደለችም ለዚህ ተግባር። የአክሱም ጉዳይ በዓለም አቀፍ ደረጃ ይታወቃል። አክሱም ታቦተ ጽዮን ያለበት ስፍራ ነው። አክሱም የተቀደሰ የክርስቲያኖች ሀገር ነው። ያ ሆኖ እንኳን አትኑሩ እዚህ እንደው እንትን አትበሉ አልተባሉ። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚል አስተምህሮ ያለንን አስገድዶ ክርስቲያን የማድረግ ጠባይ የለም እኛ ጋር። አንድ እስላም ከዚህ በፊት እንደተናገርኩት ወደ ክርስቲያን ልምጣ ቢል ተምሮ ነው፣ ብዙ ዓመት ተምሮ ነው ክርስቲያን የሚሆነው እና ከዚህ አንጻር ክርስትናን የሚጠሏት እንደዚህ ታሪኳን ለማዛባት የሚሞክሩት ከኢትዮጵያ ጋር ያላትን ታሪካዊ ትስስር ለማጠልሸት፣ ለመቀየር፣ ሌላም ሜካፕ እየቀቡ ለማበላሸት ያልሆነ ሜካፕ ማለት ነው ለነሱ ጥሩ የሆነ የሚመስላቸው ነገር ግን የሐሰት ትርክት የመላበት ታሪክ ለማድረግ የሚሞክሩት ለምንድን ነው ከተባለ ለእስልምና መስፋፋት መሰናክል ስለሆነች፣ ሌላ ምንም አይደለም። እውነት ለመናገር ኦርቶዶክሳውያን እኛ ሆስት ነን፣ እስልምና ደግሞ እንግዳ ሆኖ የመጣ ነው። ይሄ ሪል እኮ ነው፣ ፋክት ነው። ክርስቶስ ተወልዶ ተሰቅሎ ሞቶ ከተነሳ ከ500 ምናምን ዓመት በኋላ መጣና ስለ ክርስቶስ ምን ማለት ጀመረ? መዋሸት ጀመረ። አልሰቀሉትም፣ አልገደሉትም ምናምን ማለት ጀመረ። ማለት እምቢ ያሉት ደግሞ ቁረሾችን፣ ጣዖት የሚያመልኩት የነበሩትን አይሁዶችን፣ ክርስቲያኖች በአጠቃላይ በጦርነት ነው እያጠፋ ግዛት እያስፋፋ የአረብን ሀገር በሙሉ እስላም ያደረገ እንጂ በአስተምሮ ሐዋርያ ልኮ መምህር ልኮ በአስተምሮ አይደለም። ክርስትና ግን የተስፋፋው በአስተምሮ ነው። መጀመሪያ ክርስቶስ ሐዋርያትን ላከ። ሐዋርያን አበው ሊቃውንት ጉባኤያት እየተደረጉ ምናምን እንደዚህ በትምህርት ነው።
ዓለምን በክርስትና ያጥለቀለቀ ይሄ እንዲህ አይነቱ አካሄድ ነው እንጂ ጦር ሰብቆ ተነስቶ ክርስቲያኑ አስገድዶ ክርስቲያን አድርጎ አያውቅም። በእስልምና ታሪክ ግን የእሱ እምነትን የሚቃወሙትንና የማይከተሉትን በማስገደድ በሰይፍ ያሰለመበት ታሪክ ግን በርካታ ቦታ ላይ አለ። በዚህ በሀገራችን እንኳን በርካታ ቦታ ላይ አለ እና ከዚህ አንጻር ታሪክ አዛብቶ ለመናገር የሚሄዱበት ርቀት በእኛ በክርስቲያኖች ዘንድ ሊታይ ይገባዋል። ለእንደዚህ አይነት ንግግሮች ፈጣን የሆነ ምላሽ መመለስ አለበት የሚል ሀሳብ ለመጨመር ነው። ቪዲዮ እንዳይረዝምብኝ የጠቅላይ ሚኒስትሩን ንግግርና በአርሲ ኦርቶዶክሳውያን ዘንድ የተፈጸመውን ዘግናኝ ድርጊት ያወገዙ ሰልፎችን በተመለከተ በሌላ ቪዲዮ የምመጣ ይሆናል። ሰላም።